በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እጅግ የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች፣ የመድኃኒታችን የኢየሱስ ክርስቶስ አማኞች፣ የእግዚአብሔር አብ ቤተሰቦች፣ እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ ምእመናንና ምእመናት በያላችሁበት የዓለም ክፍልና ጥግ በእግዚአብሔር ስም እንደምን አላችሁ? አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት በእድሜያችን ላይ ይቺን አዲሷን የዛሬዋን ቀን ስለጨመረልን ለስሙ ክብርና ምስጋና ይድረሰው። ዛሬ ሃይማኖት የሚለውን ሰባተኛ ክፍል ይዤላችሁ ቀርብ ያለው። ባለፈው ስድስተኛውን ክፍል ተማምረናል። ዛሬ ደግሞ ሰባተኛውን ክፍል ይዤላችሁ ቀርብ ያለው። ሰባተኛው ክፍል ሃይማኖትን ከደግ መምህር መማር ይገባል ይላል። ሃይማኖቱ የቀና ምግባር የሌለው መምህር ይኖራል። እንደገና ምግባር ያለው ሃይማኖቱ ያልቀና መምህር ይኖራል። እነዚህ ሁለቱ መቼም መምህራን ናቸው። ነገር ግን ሃይማኖትን መማር የሚያስፈልገው ሃይማኖቱ ከቀና፣ እንደው በጎ ስነ ምግባር ባይኖረውም ሃይማኖቱ ከቀና ሰው ሃይማኖትን መማር ያስፈልጋል ማለት ነው። ምንም እንኳን በጎ ስነ ምግባር ባይኖረውም ስነ ምግባሩ ውሎ አድሮ ስለሚያደርገው እግዚአብሔር ስለሚገስጸው ሃይማኖቱ ከቀና ሰው መማር ያስፈልጋል። እንግዲህ ሃይማኖትን መማር የሚገባ በዋናነት ሃይማኖቱም ስነ ምግባሩም ከቀና ሰው ነው። ሁለቱን አሟልቶ ከተገኘ ሰው ሃይማኖቱ የቀናለት ምግባሩ የቀናለት ሃይማኖትን ከምግባር ጋር አንድ አድርጎ የያዘ መምህር ከሱ መማር ይገባል ማለት ነው። ምክንያቱም ሃይማኖቱ የቀና መምህር፣ ሃይማኖቱ የቀና ምእመን፣ ሃይማኖቱ የቀና ደቀ መዝሙር ያፈራል። በጎ ስነ ምግባር ያለው መምህር፣ በጎ ስነ ምግባር ያለው ደቀ መዝሙር እና በጎ ስነ ምግባር ያለው ምእመን ያፈራል ማለት ነው። ደግ ሰው በምን ይታወቃል? ደግ መምህር በምን ይታወቃል ቢሉ ውሎ አድሮ ከመረመሩት ከእርሱ ጋር ከዋሉ ካደሩ ስጋዊ ወይም መንፈሳዊ መናፍቅ ወይም አማኒ መሆኑ በነገሩ ይታወቃል ማለት ነው። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይንን ከቁርንችትስ በለስ ይለቀማል? መልካም ዛፍ ሁሉ መልካም ፍሬን ያደርጋል፣ ክፉ ዛፍም ሁሉ ክፉ ፍሬን ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም ብሏል መድኃኒታችን ኢየሱስ ክርስቶስ በወንጌለ ማቴዎስ ምዕራፍ 7 ቁጥር 16 እስከ 18። ስለዚህ መልካም መምህር መልካም ፍሬን ያፈራል ማለት በጎ ስነ ምግባር ሃይማኖቱ የቀና መምህር በጎ ስራ ይሰራል ማለት ነው። እንደገና ደግሞ ክፉ ዛፍ መልካም ፍሬ ሊያፈራ አይችልም። ሃይማኖት የሌለው ሃይማኖቱ ያልቀና መናፍቅ የሆነ መምህር የሚሰራው ክፉ ስራ ነው ማለት ነው። በዛ ልክ ደግሞ መናፍቅ የሆነ መምህር የሚያወጣው የሚወልደው ራሱን አስመስሎ ስለሆነ መናፍቅ ደቀ መዝሙር መናፍቅ ምእመንን ነው የሚያፈራው። አማኒ የሆነ ለእግዚአብሔር ተገዢ የሆነ የቀና ሃይማኖት የቀና በጎ ስነ ምግባር ያለው ሰው ያለው መምህር የቀና ሃይማኖትና የቀና በጎ ስነ ምግባር ያለው ሰው ወይም ደቀ መዝሙርን ያፈራል ማለት ነው። ስለዚህ ስጋዊ መምህር ያው ስጋዊ ደቀ መዝሙር ነው የሚኖረው። መንፈሳዊ መምህር መንፈሳዊ ደቀ መዝሙር ነው የሚኖረው ማለት ነው። ሁሉም እንግዲህ ቢጤውን ነው መተካት የሚችለው። ለምሳሌ በዚህ ዓለም ብዙ መምህራን አሉ። ብዙ አይነት መምህራን አሉ። የፊዚክስ መምህር አለ፣ የባዮሎጂ መምህር አለ፣ የተለያዩ ብዙ መምህራን አሉ። ስለዚህ እነዚህ ሁሉ ራሳቸውን አስመስለው ነው መተካት የሚችሉት እንጂ እነርሱ ባዮሎጂ የሚያስተምረው የፊዚክስ ተማሪ ሊያስመርቅ አይችልም ማለት ነው። ስለዚህ ሁሉም በየፊናው ሁሉም በየተመረቀበት ራሱን አስመስሎ ነው ደቀ መዝሙር ሊያፈራ የሚችለው እና መናፍቅ የሆነ መምህር መናፍቅ የሆነ ደቀ መዝሙርን ነው ሊወልድ የሚችለው ሊያፈራ የሚችለው። መናፍቅ መምህር ሃይማኖት የሌለው ሃይማኖቱ ያልቀና መምህር በጎ ሰውን መልካም ደቀ መዝሙርን በፍጹም ሊያፈራ አይችልም። እውር ለመመራ እውረ ይወድቁ ክልኤሆሙ ውስተ ግብ። እውርን ቢመራው ሁለቱም በገደል ውስጥ ይወድቃሉ እንዳለ ጌታ ወንጌል ሉቃስ ምዕራፍ 6 ቁጥር 39
መናፍቅ መምህር መናፍቅ ደቀ መዝሙርን ነው ሊያፈራ የሚችለው። ስለዚህ ሃይማኖትን መማር የምንችለው ሃይማኖቱ ከቀና በጎ ስነ ምግባር ካለው ቅድስና ካለው በሰውም በእግዚአብሔር ፊት እንከን ከሌለበት በሰውና በእግዚአብሔር ፊት በሰላም ከሰው ሁሉ ጋር በሰላም ከሚኖር ለሰዎች አብነትና ምሳሌ መሆን ከሚችል ነው ሃይማኖትን መማር የምንችለው ማለት ነው እንጂ ስነ ምግባር ከሌለው ቅድስና ከሌለው አብነት በአካባቢው ምሳሌ መሆን ከማይችል ሰው ሃይማኖትን መማር አንችልም። ሃይማኖትን መማር የምንችለው ምሳሌ ከሚሆን በቅድስናው በሃይማኖቱ በበጎ ስራው የክርስቶስ ደቀ መዝሙር በመሆኑ በእውነተኛነቱ የክርስቶስ ተከታይ በመሆኑ ምሳሌ የሚሆን መምህር መሆን እንደ አባ እከሌ መምህር መሆን እንደ መምህር እከሌ ነው ተብሎ ለሰው ዘሮች በበጎ ነገር ምሳሌ ከሚሆን ሰው ነው እንግዲህ ሃይማኖትን መማር የምንችለው። እስከዚህ ድረስ ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እየተማማርን ያለነው ስለ ሃይማኖት ነው። እንግዲህ እኔ አንድ ቦታ ሆኜ ወደ እናንተ የማደርሰውን ትምህርት እናንተ ደግሞ ለሌሎች እንዲዳረስ በማድረግ በምታውቁት ባለው ስርዓት እንድታደርሱ አሳስባችኋለሁ። ይቆየን። እስከዚህ ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር በያላችሁበት ይባርካችሁ። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ አሐዱ አምላክ አሜን።